በምጥ መውለድ የምትፈልጊ ከሆነ የልጁ አቀማመጥ ትክክለኛ ቦታውን መያዝ መቻል አለበት። ካልሆነ ግን ልጁ እንደዚህ ከተቀመጠ ትራንስቨርስ ከሆነ የተለያዩ አቀማመጦች አሉ። እንደነሱ ከተቀመጡ ምጥሽ ረጅም ሰዓት ይፈጃል። ወደ ሴስ የመሄድሽ ነገር ከፍ እያለ ይመጣል። ስለዚህ ልጅሽ ትክክለኛ አቀማመጥ እንዲይዝልሽ ከፈለግሽ እነዚህ ኤክሰርሳይሶችሽን መስራት እንዳትረሺ። መጀመሪያው ሎ ለንጅ ነው። ይሄ ልጁ ትክክለኛ አቀማመጥ የዳሌሽን ፊት ለፊት ስለሆነ የሚከፍትልሽ ይሄ ትክክለኛ አሰራር ነው። ሎ ለንጅ ትሰሪያለሽ። የጎን ዳሌሽን ደግሞ ለመክፈት ሳይድ ላንጅ እንሰራለን ማለት ነው። ሳይድ ላንጅ ትሰሪያለሽ። ቀጥሎ ልጁ ትክክለኛ አቀማመጡን ይዞ እግርሽን እንደዚህ የነበረውን ትንሽ ከፈት አድርገሽ ታደርጊያለሽ። ቀጣይ ደግሞ እቺ ትንሽ ዊግል ነው የምትባለው። እንደዚህ ሽክርክር እያለ ቦታውን እንዲይዝና ወደታች እንዲወርድ ያደርግልሻል ማለት ነው። እቺኛ ምርጥ ዳሌ መክፈቻ ናት። ኢቨን ከዛም ዮጋ ብሎክ ካለሽ ዮጋ ብሎክ ካለበዛ መጽሐፍ ትደረግሊና በአንድ እግርሽ ከፍት ያለሽ ከዛም በአንድ እግርሽ ደግሞ ከፍ ዝቅ እያደረግሽ በጣም ነው ይሄ ዳሌሽን የሚያሰራልሽ። ልክ ይሄ እንደ ደረጃ መውጣቱ። ከዛም በግራ እግርሽም ትሰሪያለሽ ማለት ነው። እንደዚህ እያደረግሽ ከሰራሽ ልጁ ትክክለኛ አቀማመጡን ፈልጎ ቦታውን ይይዛል። ከዛም ወደታች ይወርድልሻል፣ ምጥሽን ያቀልልሻል ማለት ነው። እንደተለመደው እንገሪ አራሶችን ሻይ መግዛት እንዳትረሱ። እወዳችኋለሁ። አመሰግናለሁ። ቻው።